ሪሌሽንሺፕ ላይ ካየዋቸው ችግሮች ውስጥ በተለይ ከአስተዳደጋችን ጋር ተያይዞ ከመጡ ችግሮች ውስጥ አንዱ ገደብ የለሽ መሆን ወይም ባውንደሪ ያለመኖር ሲባል ብዙ ሰው የሚያተኩረው የራሱን ህጋቸውና የማይፈልጋቸው ነገሮች በማስከበር ውስጥ ነው። ግን ገደብ የለሽነት ራስ ላይ ብቻ ሳይሆን ሰዎችም ላይ ገደብ የሌላቸው ሰዎች አሉ። በሁለት መንገድ ነው የሚታየው ማለት ነው። አንዳንዴ ፍቅር ሲይዘን ወይም ሰዎችን በጣም ስንወድ በጣም ከመጠን በላይ ሰዎችን ገደብ አልፈን እንሄዳለን። ከዛ ፍቅር ከመስጠት ይልቅ ማስጨነቅ ይሆናል። መተንፈሻ ቦታ ማሳጣት ይሆናል። አንድ ሰው እኮ ነገራችን ላይ እናንተ ጋር ከመምጣቱ በፊት የራሱ ህይወት አሳልፏል። የራሱ ቤተሰቦች አሉ፣ የራሱ ጓደኞች አሉ፣ የራሱ አመለካከት አለ፣ የራሱ አስተዳደግ አለ። ራሱን ችሎ የቆመ ሰው። አንዳንዴ ገደብ ካለ ያለመኖር ችግር በምን ሊገለጽ ይችላል? የሰዎች ህይወት ውስጥ ቱማች ኢንቮልቭ ማድረግ ሪሌሽንሺፕ ላይ በተለይ በቃ እያንዳንዱ የሚበላው የሚተነፍሰውን ስራውን ጓደኛውን የሚያወጣውን የሚለውን የሳቀውን የቀለደውን ያወሩትን ያሰበውን ምናምን ሁሉንም ነገር ገብቼ ካላወቅኩኝ ባውንደሪ ማለት ስልኩ መጎርጎር እንትን ማለት እንደዛ ይሄ ሰውየው ፈቅዶ ሲያደርግልህ እንጂ በነገራችን ላይ ሰው ፈቅዶ እኮ ነገር ካላደረገ ጥቃት እርዳታ ሁሉ ጥቃት ነው እንኳን ጥሩ ነገር የምታስበው እንኳን ሰውየው መልካም ፍቃድ ከሌለበት የሰውየውን ባውንደሪ ወይም ደግሞ ገደብ ካላከበረ ደስተኛ አይሆንም። በጣም አደገኛ የሚሆንበት ምክንያት ይሄ ነው። ብዙዎቻችን ግን ችግራችን ፍቅር እስከሰጠን ድረስ ሰዎችን እስከተንከባከብ ድረስ ሰዎች እስከሆንን ድረስ ግዴታ በበጎ ብቻ መቀበል አለበት ብለን የምናስብ የሆነ ሰው ስለምወደው እኮ ነው እንደዚህ የሚለው ስለምወደው ነው። ኦፍ ኮርስ ልክ ነሽ፣ ስለምትወጂው ነው። ግን ገደብ የሚባል ነገር አለ። ሰዎች ግላዊነታችን በጣም ሲጣስ አንወድም። ፕራይቬሲ የሚባለው ነገር ማለት ግላዊነታችን እኛ እየፈቀደን ስናሳይ እንጂ ደስ የሚለን ሰዎች ሲገቡብን ደስ አይለን። ይሄ ሰው ባህል ነው። ያንን ማንነቱን ጥሶ ጥልቅ ድረስ ነው። በዛው ልክ ደግሞ የሰዎችን በፍቅርም እንደሚሉት የሰዎችን ደግሞ ባውንደሪም ደግሞ የሚያልፋለ በንግግሩ ባውንደሪ የሚያልፋለ ተረዳኝ። ዲስፔክት በማድረግ ባውንደሪ የሚያልፋለ ማትፈልገውን ነገር በማስደረግ እንድታረግ በመጫን ባውንደሪ አለ። ከዛ ደግሞ ራስ ላይ ባውንደሪን የምታፈርሰዋል። የሰዎች ውስጥ ገብታ አስጨንቀ ባውንደሪ እንዳፈረስከው ራስ ላይ ደግሞ የራስ ሚስጥር የለህም። ሚስጥር ሲባል ግዴታ መደበቁ ሳይሆን እንደ አንዳንድ ሰዎች ሲሉ ሰማል ለነሳ አባት የሚነገር ነገር እንደሚባለው ባውንደሪ ከሌለህ ግን ነገርና ማይነገረውን አታውቅም፣ የሚወራና ማይወራውን አታውቅም፣ የሚታሰብና ማይታሰብ ሰው ሁሉ ታስጨንቃለህ። ያንተ ግልጽነት መንፈስ እንትን ይላል። ራች ላይ ሰዎች ሪስፔክት እንዲያረጉ ትምህርት የምትሰጣቸው አንተ ነህ በባውንደሪ ምክንያት። ሰዎች ደግሞ እንዲያከብሩህ ደግሞ ከፈለግ ባውንደሪ ነው የምትሰጪው። ሶ you teach people how they respect you like ለአንተ እንዴት ሪያክት እንደሚ even if the most መጥፎ እንኳን የሆነ ሰው ማለት ልክ ያልሆነ ሰው እንኳን ብትለው በመጠኑ ያስተካክላል ባህሪውን። ምክንያቱም ማትወዳቸው ነገሮች ሲያውቅ ነው የምትልባቸው ነገሮች ሲያውቅ ሶ መስት ነው ባውንደሪ ማለት ነው። የምሬን ነው። በቃ ሰው ሁሉ ሰው የራሱን ሸክም ይሸከም ዘንድ ግድ ነው ይላል መጽሐፍ ቅዱስም። ለራስህ የምትይዛቸው የራስ የሆኑ ነገሮች አሉ። ተረዳኸኝ? ከቫሊዩ ከሶሳይቲ ከብዙ ነገር ተነስቶ ስለ ራስህ የምትወስናቸው ባውንደሪ ጀነራሊ ምንድን ነው ከተባለ የሰዎችንም የራስንም ልክና ገደብ ማወቅ ማለት ነው። ተረዳኸኝ? የራስህን የምታውቀው ዴፊኒትሊ ሰው ታውቃለህ። ባውንደሪ ማለት የሰዎችንም የራስንም መብት ወይም ገደብ በደንብ አንደርስታንድ ማለት ነው። የት አቅጣጫ ድረስ ይሄዳል የሚለውን በደንብ ማወቅ ነው። እስከ ካለበለዚያ ትሻገራለህ፣ ትረብሻለህ፣ ከዛ ደግሞ ግጭት ውስጥ ትገባለህ። ወደው ነበር እንዲያረኩለት ሆንኩለት ገንዘብ የሰጠው በዛ ወጣ ምን ይተሃበ ባውንደሪ ሊኖርሽ ይገባል። ሆንኩላት ለእሷ ስራዬን ተውኩኝ፣ ለእሷ እምነቴን ተውኩኝ፣ ለእሷ ግን እንትኔን ተውኩኝ፣ ለእሷ እንዲህ ባውንደሪ የለህም እንዴ? ገደብ ፍቅርም እኮ በልኩ ሲሆን ነው። በተለይ የሰው ልጅ ፍቅር በሰውና ሰው መሀል ያለ ፍቅር ገደብ ሲኖረው ጥሩ ነው። ልክ ሲኖረው ከልክ ሲያልፍ ጤናማ አይሆንማ። በስሜት ብቻ የሚነዳ ይሆናል፣ ምክንያታዊነቱን ያጣል። ለቤት ሰጠህ ለዛ እኮ በስሜት ብቻ እንዳትነው ቀስ ሲል ከሱ ጋር ያለው ከሷ ጋር ምናምን የሚል እንትን ውስጥ እንዳጋባ። ታዲያ ለምንድን ነው ብዙ ሰዎች ባውንደሪ የሌላቸው? የሰዎችንም መብት የማያከብሩት፣ የሰዎችንም ገደብ የማያከብሩት፣ የሰዎችንም ነገር የማይወጡ የራሳቸውን ማክበር የሚያከብሩት። በነገራችን ላይ ከራስ ማክበር ይነሳል። የሰውን ለማክበር ሰው ራሱን ካከበረ ሰው ባውንደሪ የለም ማለት ሪሌሽንሺፕ ውስጥ ዋን ዌይ ኦር አናዘር ችግር መፈጠር መናናቅ ይመጣል። ባውንደሪ ገደብ የሌለው ፍቅር ግንኙነት መጨረሻው መናናቅ ነው። እንደ ሰው የምትቆምበት የምታምንበት የራስ አቋም የለህም እንደማለት ነው። በፈሰሰበት በሞቀበት ይሄ ከምን ይነሳል? አስተዳደግ ላይ ትልቅ ተጽዕኖ አለ። ሰልፍ ወርዝ ወይም ለራስ ያለን ፍቅር እና ለራስ ያለን ቦታ ሰልፍ ላቭና ሰልፍ ወርዝ ይባላል። ሰው ሲያድግ ራሱን እንዲወድ ሆኖ ካላደገ፣ ራሱን አንደርስታንድ እንዲያደርግ ሆኖ ካላደገ፣ የራሱ ወገን የራሱ ጠላት ሳይሆን የራሱ ወገን ሆኖ ካላደገ ባውንደሪውን ማስፈራረስ ብዙ የሚከብደው ነገር አይሆንም። ለምን ካልከኝ ከልጅነቱ ጀምሮ ራስን ማክበር ራስን ቦታ መስጠት ይገባኛል ብሎ ማመን አላደገበትም። ሰልፍ ወርዝ እንዳለ ካወቅ ነገ የተሻለ ቦታ እንደምትሆን ካወቅ የማይሆን ቦታ ራስን አታገኘውም። የማይሆን ነገር አታደርግም። ቁም ነገር ከሆነ የምታስበው ያንን ባውንደሪ እንድታፈርስ እሺ አይልህም። ግን ለራስ ያለ አመለክት የወረደ ከሆነ ባውንደሪን ባከብር ትሎኝ ይሄዳል፣ ባውንደሪን ሪስፔክት ባረግ ይስቅብኛል፣ ያላግጡብኛል፣ ፋራ እባላለሁ እንትን እባላለሁ የሚል አስተሳሰብ ከሆነ ያለሽ ወር ያለ ዴፊኒትሊ ታፈራርሰዋለህ። ዴፊኒትሊ መነሻው ራስን መውደድና ለራስ ቦታ መኖር ነው። ራስን የሚወድና ለራስ ቦታ ያለው ሰው የምሬን ነው የሚላቸው ነገሮች በጣም ብዙ ናቸው። ስፔሻሊ ከሱ አመለካከት ከሱ ቫልዩ ጋር አላይን የማያደርጉ ነገሮችን ነው ይላል። በእኔ አመለካከት ባውንደሪ ሰዎች ምን ላይ ያላቸው ተብሎ ቢታሰብ አንድ 4-5 ቦታዎች አሉ ብዬ አስባለሁ። ፊዚካሊ ባውንደሪ ሊኖር ይገባል ብዬ አስባለሁ። ኢሞሽናሊ ባውንደሪ ሊኖር ይገባል። ስፒሪቹዋሊ ባውንደሪ ሊኖር ይገባል ብዬ አስባለሁ። ፋይናንሻሊ ባውንደሪ ሊኖር ይገባል። ከዛም ሳይሆን ደግሞ ሜንታሊ ባውንደሪ ሊኖር ይገባል። ፊዚካሊ ስል አንድ ሰው ህይወት ውስጥ ፊዚካሊ ኮንታክት የሚያደርጋቸውን ሰዎች አይደል የሚያገኛቸውን ሰዎች እሱ ላይ አክሰስ ያላቸው ሰዎች ባውንደሪ ሊኖር ይገባል።
አንድ ሴት ሳትፈልግ እጇን ግጥም አድርጋ ይዘህ መንገድ ላይ አዋሪኝ ምናምን የሰገጠ ደስ የማይል ነገር ይሄ አሁን እንዴት ነው የምታስበው? በቃ አልፈለገችማ። ማነው መብቱን የሰጠህ እንድትይዛት? ወር ደግሞ እንደዚህ አቅም መኖር አለመኖር እኮ አለ ባውንድሪ። ግን እሷን ብትሆን ደግሞ ማን በር ላይ እንደሚቆም፣ ማን ግቢ ውስጥ እንደሚገባ፣ ማን በረንዳ ላይ እንደሚቆመጥ፣ ማን ሳሎን እንደሚገባ፣ ማን መኝታ ቤት እንደሚገባ ኢቭን ያ የሚገባው ሰው አንድ ሰው እንኳን ቢሆን በምን ያህል ጊዜ በር ላይ ቆመ ታዋራዋል አይደል? ከዛ ግቢ ውስጥ ይገባል፣ ከዛ በረንዳ ላይ ወንበር ይወጣለታል አይደል? ከዛ ሳሎን ሶፋ ላይ ይቀመጣል፣ ከዛ መኝታ ቤት ይደርሳል። ኢቭን ፍቅረኛ እንኳን ቢሆን ዘለ የመጀመሪያው ቀን መኝታ ቤት ካስገባው እንዴት ብሎ ነው ከዛ በኋላ ባውንድሪን እንዲያከብር የምትፈልገው? ከዛ በኋላ ነው ብትለው ኦልሬዲ እንዳረከው ስለምታቅ ወር ስለሚያቅ ንቀት ነው አይደል? ያረባ ካልቀረብህም ነው የምትባለው። የለም ባውንድሪ። ሶ ፊዚካሊ ሰው ባውንድሪ አለው። ወንድም ብትሆን ባውንድሪ የሚባል ነገር አለው። ፊዚካሊ ማትፈልገው ነገር ውስጥ የመግባት ግዴታ የለብህም። ኢሞሽናሊ ሰዎች ቀስፍ የሚሰብር ንግግር ሲናገሩ በጣም ኖርማል አድርገው የሚያስቡ ሰዎች አሉ። ዛስ ኢሞሽናል ባውንድሪ ማለት ነው። ስድድብ፣ እርግማን ምናምን እንደዚህ የሚባሉ ነገሮች ስፔሻሊ ሪሌሽንሺፕ ላይ ነሰሰሪ አይደሉም። ሰው ኮንስተንትሊ አጥሮትን ይሞክራል በነገራችን። ከዛ ለአጥሮ ያለህን ጥንካሬ ነው የሚያየው ወይም አጥሩን ያስክበትን ከለቀቀው ከዛ በኋላ ያልፈዋል። የሆነ ቀልድ ትቀልዳለህ ጓደኛ ላይ አይደል? ከዛ ስቆ ካለፈው ትደግመዋለህ። ከዛ ስሙ ታደርገዋለህ። ከዛ ሲሪየስሊ ግን ለምንድን ነው እንደዚህ ያልከው ብሎ ካናገረ ግን ትፈራለህ። በቃ ላይ ከማይመቸው ነገር ስነ ስርዓት ካለ ለምን ያ ባውንድሪ ነው። በቃ ክሮስ ማድረግ አትችልም። እናቴ ላይ አትቀልድም ካለ ከዛ በኋላ እኮ ኧረ እናቱ ሲነሳ አይወድም ነው የሚባለው። በቃ ከዛም ውጭ ደግሞ ይሄ አንተም ደግሞ የራስህ ላይ ሰዎች ኢሞሽናሊ አቢዩዝ ሲያደርጉ እንትን ሲሉ ማኒፑሌት ሲያደርጉ ሲዋሹ ዲስሪስፔክት ሲያደርጉ ሲጫኑ እንደ ኖርማል ነገር ማየት ማለት የራስ ባውንድሪ ያለመኖር ማለት ለምን ብሎ መጠየቅ ያስፈልጋል። ኃይሌ ቢዝነስ ላይ ነው ኃይሌ ስምጠራለሁ ቢዝነስ ላይ ሚላን ነገር አለ ለትክክለኛው ነገር 1 ሚሊዮን አወጣለሁ ለማይሆን ነገር ግን 1 ብር ስጠይቅ ለምን ነው እሺ አይለኝም ውስጥ ለምን ኦፍ ኮርስ ልክ እንደዛ ነው። ምክንያታዊ ግጭት እኮ ይኖራል ኮንፍሊክት እኮ ኦልዌይስ ይኖራል። ግን መስመር ያለፈ ሲሆን ግን እንደ ሰው ሰልፍ ወርዝ እንዳለው ሰው ለምን ማለት አለ አይደል? ለምን ዲዘርቭ ታደርጋለህ? ምክንያቱም በመረጋገም በመሰላደብ በመደደባደብ የሚከብር መንፈሳዊነትም አለ ብዬ ስለማላስብ ነው። እናንተ ግንኙነት ውስጥ እግዚአብሔርም ለመኖር ችግር አለ አይደል? ሰላም ፍቅር ባለበት ነው ያለው አይደል? ሶ ለምሳሌ ናርሲሲስት ሰዎች ትልቁ መድኃኒት አንተ ባውንድሪ መኖርህ ነው። መስመርን እንዳልፍ ከዘጋባቸው በቃ የገቡ አይበጠብጡም። ግን ባውንድሪ የሌለውን ሰው ግን ጭውት ነው የሚሉብህ ጭውት። ለምን በቃ ማኒፑሌሽን ይችላሉ። በደንብ አድርገው ኢሞሽንን ያውቃሉ። ሁሌ ብሌም ያደርጓል። ሁሌ አንቺ እኮ እንደዚህ ስለሆንሽ ነው፣ አንቺ እኮ እንዲህ ስለሆንሽ ነው፣ አንተ እኮ እንደዚህ ስለሆንክ ነው ቀድመው ማለት ነው። ላይክ ሜንታሊ ኢሞሽናሊ በደንብ አቢዩዝ ስለሚያደርጉ አንተ የምትለው ስህተት አይደለም። ኢቭን ጥፋት እንኳን ቢያጠፉ በአንተ ምክንያት ነው። ረዳኝ ስለማትረዳኝ ነው ሌላ ቦታ ሄድኩት ትላለች፣ ወይ ደግሞ ስለሚጨቀጭቂ ነው ይላል። ሶስተኛው ስፒሪቹዋል ባውንድሪ ሊኖረው ይገባል። ሰው ከሚያምንበት እምነት አንጻር ባውንድሪ ሊኖረው ይችላል። ሰው በቃ ላይክ ይሄ ግልህ ነው። መንፈሳዊ ላይንህን ክሮስ እንድታደርግ ወይም የምታምንባቸው ነገሮች ክሮስ እንድታደርግ የሚገፋ ሰው ከሆነ እሺ ብዬ ባውንድሪ የሰውን ባውንድሪ መታገል የለብህ። ጠጣ በቃ ብላ ዛሬ አትጹም። የሚጾመውን ሰውዬ መሻገር በቃ ያለ አንዳንድ ሰው በቃ የሚያጣጥል ሰው ቤተክርስቲያን እንዴት ሲል የሰውን ባውንድሪ ማለት በቃ ሰው ያን ነገር የሚፈልግ ከሆነ ስፋይ ምክንያት መሆን የለብህም፣ እንከን መሆን የለብህም። አንተም ደግሞ የራስን ባይዘው ራስን የምታፈርስ ከሆነ የሰውን ባውንድሪ ደፍረህ የሰውን ባውንድሪ ለማፍረስ የምትሞክረው ሰው ነው ማለት አለብህ። ከሃይማኖት ውጭ ለሆነ ሰው ግንኙነት ገና ስትጀምረው ማንንም ሳትጎዳ ብዙ ሰው ነገር ኮሜስ ውስጥ ሳትገባ በቃ ኦርቶዶክስ ከሆነ አንገት ላይ ክር መኖር አለበት አይደል? እንደው ክሩ ተበጥሶበት ደግሞ ከሆነ ኦርቶዶክስ መሆኑን መጠየቅ አለብህ። በተለያየ መንገድ ማወቅ አለብህ። ገና ፍቅር ውስጥ ሳይገባ እኮ ነው። አሁን እኮ ምንድነው መሰለህ ችግሩ ሰዎች ፍቅር ውስጥ ከገቡ በኋላ ነው ስለ ሃይማኖት ይሹ የምናስበው ችግራችን። ተረዳኸኝ? ግን መሆን የነበረበት አንድን ሴት ገና እንዳየኋት አንገቷን አይቼው ይክር የላትም ኦርቶዶክስ አለችም ብዬ ከተውኩኝ እኮ ፍቅር አልያዘኝም፣ ገና አይከብደኝም። አውቂያት ጋብዣት ምን ብያት መጨረሻ ኦርቶዶክስ ነች አይደለችም ማጣራ ከሆነ አስቸጋሪ ነው። ባውንድሪ ስፒሪቹዋል ባውንድሪያችሁን የራሳችሁን ማክበር አለበት። ፊዚካል እንዳልኩ ስፒሪቹዋል ባውንድሪ ትእዛዞች ይኖራሉ አይደለም? እንደ ቫልዩ ሴት የምታደርጋቸው ነገሮች ይኖራሉ፣ ማይደረጉ ነገሮች ይኖራሉ፣ የሚደረጉ ነገሮች ይኖራሉ። እንደ አንተ ሃይማኖት በጣም ሪስፔክት መደረግ አለበት። በቃ ኢትዮጵያ እኮ ብዙ ዓመት የኖረችው ዚስ ዴይ ሶሻል ሚዲያ ላይ እንደዚህ ብጥብጡ መጣ እንጂ እኮ ተከባብረን ነው። ባውንድሪ የሌላው ሃይማኖት የእኛን መንካት አይችልም፣ ባውንድሪውን ያውቃል። የኛ የሌላውን መንካት አይችልም፣ ባውንድሪውን ያውቃል። ሰው ስፒሪቹዋል ባውንድሪ እንዲኖረው ይገባል። በቃ ሪሌሽንሺፕ ላይ ነው ይሄን አላረግም ነው ይሄ እምነት አይፈቅድም ይሄ የሚሆን ነገር አለ በፍጹም ምናምን የሚልበት ኢነርጂ ሊኖረው ይገባል። እሱ ከሌለ መተዳደሪያ ደንብም የለህም ማለት ነው። ባውንድሪ ባይዘው መተዳደሪያ ነው አይደለም? አንተ ብሩክ እንደሆንክ በሰላም እንድትኖር የሚያግዝህ ነው። ብሩክ ሆነ ሰላም ሳይበጠበጥ እንቅስቃሴ ሳይበጠበጥ ስራ ሳይረበሽ ሜንታል ሄልዝ ሳይረበሽ በሰላም እንድትኖር የሚያደርግህ ህጎች ናቸው ባውንድሪዎች አይደል? ፋይናንሻል ባውንድሪ የሚባል ነገር አለ። ሰው ሪሌሽንሺፕ ላይ በቃ በፋይናንስ ሰው ለመለወጥ የሆነ ቦታ ለመድረስ እየሞከረ እየጣረ እስቲ ጋር
ባውንደሪ ከሌለው እዛ ነገር ነው የሚልበት ቦታ ከሌለው ህግ ከሌለው በቃ ሲጋብዝ ሲወጣ ሲገባ ለሷ ሲያደርግ ለሱ ስታረግ ከጨዋታ ውጭ ሆነ አብደህ ትወጣለህ ከዛ ጨዋታ። ሶ ይሄን ባውንደሪ ገንዘብ ላይ ነው። አቅም ከሌለ ባውንደሪ ከሌለ ሰዎችም ነው እንዲሉ አታውቅም። በቃ እናጥፈው ነው እንትን በለው ነው ላይክ የሆነ ነገር የሰዎችንም ትሻገራለህ። ግን ያ ሰው ያን ሁሉ ገንዘብ ያንን ሁሉ ጊዜ እኮ ገንዘቡን ያንን ስንት ወር ደሞዙ ሊሆን ይችላል ሴቭ ያደረገው በአንድ ሬስቶራንት ራት የሚጨርሰው ወይም የሚጨርሽው ያ ሰው ያቺ ሴት ወር ያ ሰው ብዙ ዓመት ያጠራቀመው ሊሆን ይችላል። ሶ ኖ ማለት አቅም አለ ወይ ይሄን አድርግልኝ ያን አድርግልኝ ስትባል ካን ዩ ሴይ ኖ። ደስተኛ ሆነ የምታረገውን አይደለም አይ ዶንት ማይንድ ፈቅደህ አቅሙ ኖሮሽ የምታረጋቸው ነገሮች አስፈሪ ኖርማል። ግን ሼም እየያዘ ማለት እየፈለግክ አይደል ያን ነገር ሌላ ነገር እየፈለግክ ኖ ማለት የሚያቀጥ ከሆነ ባውንደሪ የለህም። ኖ ማለት አትችልም፣ አቅም የለህም። በላይ ሪሌሽንሺፕን ከሚያፈርስ ነገር ውስጥ አንዱ ፋይናንሻል ኢሹ ነው። ብዙ አይመስለውም እንደምታስበው አይደል። ፋይናንሻል ኢሹ በጣም በብዙ መንገድ ነው የሚበጣበት። ኢቨን ትዳርን ራሱ ለመፍረሻ ከሆኑ ዋና ከሚባሉ ምክንያት ውስጥ አንዱ ፋይናንሻል ኢሹ ነው። መጨረሻው ሜንታል ባውንደሪ ነች። ሜንታል ባውንደሪም ያው ሰዎች የማወቅ የመማር አለው አዲስ ነገር የሞከር ቶታቸውን ኤክሰርሳይዝ የማድረግ መብት አላቸው። አሁን አንተ ግዴታ የኔን ሀሳብ ካልተቀበልክ በቃ ጦርነት፣ እኔ እንደማስበው ካላሰብሽ የሚባል ሀሳብ አለ ወይም ደግሞ እሷም እኔ እንደማስበው ካላሰብ እንደኔ ካልተረዳ እንደዚህ የሚባል ነገር። ሰዎች የራሳቸው ዌይ ኦፍ ቲንኪንግ አላቸው፣ ባውንደሪያቸው ነው። ረዳኝ ሶት ከሱ የተረዳቸው በዛ መንገድ ከሆነ የሆነ ርቀት ሄደን የምትግባባው እሱም የተረዳው በዛ መንገድ ወይ የሚያው በዛ መንገድ ከሆነ ኦር እሱም አረ እንደ ወንድ ባውንደሪ የለንም እንደ ሰዎች ነገሮች የምናይበት መንገድ ሴቶችም እንደራሳቸው አላቸው። ሪስፔክት ማድረግ ማለት ነው። በነገራችን ይሄ ባውንደሪ ለምን ይጠቅማል ፍቅር ኦፕን ሲሆን ነው ምናምን ብላችሁ ለምታወሩ ሰዎች ባውንደሪ ትልቁ ጥቅሙ ማለት ነው በመርህ ለመኖር። ለምሳሌ የመጀመሪያው ስፒሪቹዋል ባውንደሪ የሌለው ሰው እግዚአብሔርን ያከበረ ሪሌሽንሺፕ ሊኖረው አይችልም። ዳን ታፈራርሰዋለህ። ረዳኝ ምንም ህግ የለህም ማለት ነው። በቃ ማይደረግና የሚደረግ ለይታ አታውቅም። መስመር ማለፍና የሌለብህን ስፒሪቹዋሊ ለይታ አታውቅም። ሁሉም ነገር ልክ ነው ስሜትህን ስለሆነ የምትከተለው አይደል። ባውንደሪ የሌለው ሰው ሉጋም የሌለው ሰው ማለት ነው። ሶ ስሜትህን የምትከተለው ነገር ታደርጋለህ። አለሽነት አትወስድ ነገር ይፈጠራል እንደዚህ እያልክ በቃ ሉጋም የሌለው ሰው ፊዚካል ባውንደሪ የሌለው ሰው ግጭት ውስጥ መደባደብ ውስጥ መገዳደል ውስጥ አይደል ብዙ ነገር ውስጥ የሚገባው እኮ ፊዚካል ባውንደሪን የራሱን የማያከብር ነው የራሱን የማያስከብር ነው ሰዎችን የማያከብር። ሶ በጣም ወሳኝ ነው።